አዎ ዛሬ በተደረገው የተሳካና የሚያጓጓ ምርጫ ቫይስ የማለዳ ስፖርት የሚቀጥለው ቼርፐርሰን አቶ ጌትነት ሚልኬ በመሆን ተመርጧል። የዚሁ ስፖርት ክለብ ቫይስ ቼርፐርሰን አቶ ደረጀ ነጋሽ እንዲሆን ተመርጧል። የክለባችን ጸሐፊ ደግሞ ወይዘሮ የሺ አብዶ እንድትሆን ተመርጣለች። ስለዚህ አዲስ ተመራጮች እንኳን ደስ አላችሁ እያልኩኝ ማለዳን ወደ ተሻለ ደረጃ ለማድረስ በሚደረገው ጥረት ሁሉ አባላትም የተቻላቸውን ሁሉ አስተዋጽኦ እንድታደርጉ በዚሁ አጋጣሚ አደራ እላለሁ። በዛሬው ዕለትም በተደረገው ምርጫ የተቻላቸውን ሁሉ ያደረጉትን አባላት ማመስገን እፈልጋለሁ። ምርጫው እጅግ በጣም የደመቀና እጅግ አጓጊ ነበር። እስቲ የምርጫውን ሂደት በከፊል እንመልከት። Yes. Secretary. Okay. Chairperson. So Chairman. Again. Secretary. Vice Chair. So, okay, እንዲህ እያለ የቀጠለው የምርጫው ፍክክር ወደ መጨረሻ ላይ የመጨረሻው ውጤት እንዲህ አጓጊ ነበር። ኦኬ ምርጫው ተጠናቋል። በየሁለት ዓመቱ የሚደረገው የመጀመሪያው ምርጫ ነው፣ ያለፈው አይቆጠርም። ስለዚህ በዚህ ምርጫ የመጀመሪያው ሰው ማሸናፊ ለቸርማንነት የሆነው አቶ ጌትነት ሚልኬ አንተ ተራ ነው ለመናገር ፕሊዝ
እኔ መናገር የምፈልገው ምንድን ነው? ቴንክ ዩ ፎር ዩ ጋይስ ስለመረጣችሁ። ግን እነትን አንዴ ድጋፋችሁን ባካችሁ። ሁለተኛ በዚህ ምርጫ የወጣው ደረጀ ነጋሽ ነው። ለደረጃ አንዴ በሌለበት እንዲወጣ። በሶስተኛ ደረጃ ለጸሐፊነት ነው። ለጸሐፊነት የሺ እነዚህ ሶስቱን መርጠናል። ስለዚህ ከነገ ጀምሮ ስራቸውን ይረከቡናል። የመጀመሪያው የሚሆነው ይሄ የማለዳ ባይሎ ነው፣ መከራ የታየበት ባይሎ ነው። በዚህ ወረቀት መሰረት ነው ይህንን ምርጫ ያካሄድንበት። ትልቅ ዶኪመንት ነው። ታንኪዩ አቶ ግርማ እና ሌሎቻቸውንም። ስለዚህ ይህንን በማክበር ወደሚቀጥለው ማኔጅመንት ወይም ማስተዳደር ለጌትነት ገጭ ታንኪዩ ሶ ማች እና በጣም ነው የማመሰግነው። ዛትስ ኦል next chairman and Daraje is not here today, is our vice chairman, and we have a new secretary by the name Yeshi.